እሺ ጂጂ ኮቺ ላይ እንትን አለ ጌም አለ የተፈልገው ነበር። የቅድሙ ብራውን ሹገር ራሱ የሰጠችኝ አንበሳ ጌም አለ የተፈልገው ነበር። ይውዬ የምትሰጠኝ ጌም አለ የተፈልገው ነበር። ግን የለም እያለ ካልሆነ የለ ከሌለ የለም ነውና የሚሰጣት መስሏት ምን አለች? ንግስናው ተወስዷል። እኮ ያም ይመጣና ያም እቴቴ ይመጣና የጭንቅላት ነቅሎ ተከላ ያደረገ ሰው ይመጣና ማለት እኔ የሶሻል ሚዲያ ኪንግ ነበርኩኝ ንግስናውን ለቤት አስተላልፍ ያለው ይላል። ከዛ እሷ ደግሞ ትመጣና ማለት አይ እንትና ንግስት ሆናለች ስላልሽ አይደለም፣ ህዝቡ ስለፈቀደ ነው የሚያነግዝሽ። አንቺ በአፍሽ መጥተሽ ወይም ደግሞ እንዳንቺ አይነት መሰሎች ሀክ ተብሎ የተተፉ ሰዎች መጥተው እንትና ንግስት ትሆናለች እንትነሽን ተቀብላለች ስላለች ማህበረሰቡ ፈቅዷል። ማህበረሰቡ ማንን ነው የሚወደው? ማህበረሰቡ እንዴት ነው የሰው ሞዴል ያለው ተብሎ እንጂ የፈለገ ነገር ብትይ አቅማችሁን ስለማቀው አንድ ቀን ቱናዬ ሰው ሊያይሽ ይችላል፣ ጊፍት ሊሰጥሽ ይችላል። ከዛ በኋላ ግን ቲክቶክ ላይ አቅምሽ ይታያል። ከአንድ ሳምንት ከሁለት ሳምንት በኋላ ማናችሁ የምትሆኑ ማለት ነው። እንዴት ነው ሶሻል ሚዲያውን ይዛችሁት የምትቀጥሉት ነው ጨዋታው። ብቃት ይጠይቃል። ሶሻል ሚዲያ ላይ ለመቆየት ብቃት ይጠይቃል። ያንን አስረግጬ የምነግርሽ የሰው ሞዴል ነው እንጂ የሚሰጥሽ አንቺ ሰውን እንትና ንግስት ትሆናለች እንትና ንጉስ ትሆናለች እንትና እንትን ከፈተሽ ስላልሽ አይደለም። እኔ ምንም ሳልከፍት ምንም ነገር በራሴ ድርጅት ሳይኖረኝ ምንም ሳልከፍት ምንም ሱቅ ሳልከፍት ምንም ሃይማኖቴንም ሳልቀይር ምንም አንቺ እንደምትዩ እንዳላችሁት ማለት ነው። ምንም ምንድነው ደግሞ ሌላ ይታወር ሳላገባ ሳልወልድ ማለት ነው። እናንተ የምትመኙትን የሰው ሞዴል ይዤዋለሁ። ሁሉ ነገር አላቸው የምታያቸው እኔ ላይ የሚፈልጉት ነገር ግን የላቸው። ሶሪ ቴንክ ዩ ባይ ዘ ወይ ማለት ነው። አንዳንዶቻችሁ አልቃሻም እዚህ ቲክቶክ ላይ ማለት ነው ያላለቀሰ የለም ጋይስ በማርያም ማለት ነው። ኮሜንት ላይ አልቃሻ ብሎ አንድ ሰው ከኮመተ ፔጃችሁ ላይ ማለት ሁሉም ያለቀሱበትን አውጡልኝ እሺ። ሁሉም ያለቀሱበትን ከኔ ጋር የተጣሉ ሰዎች እንዳለ አልቅሰዋል። ማሮች በዚህ ተባበሩኝ በማርያም እሺ። አሁን ቤታይ አልቃሻ የሚሉትም ማለት ብትችሉ በስቲከር አድርጉትኝ። በስቲከር አለ አይደል? ስቲከር ላይ እኔን ያደርጉኛላ። በስቲከር አድርጉልኝ። ባትችሉ ደግሞ ዶቼ ቪዲዮ እነዚያው ቤታ አልቃሻ የሚል ካለ ማለት ነው ያለቀሱ አንዴ ሲጠጡ ሲያለቅሱ ሁሉንም ማለት ነው። አንዴ አይምሯቸውን ስተው ሲያለቅሱ የነበረበት፣ አንዴ ሰክረው ሲያለቅሱ የነበረበት፣ አንዴ ደንዝዘው ሲያለቅሱ የነበረበትን ፖስቱልኝ። እኔ ባለቅስም እንባዬ ገንዘብ ነው። በአመት አንዴ የምገብረው እንባዬ ገንዘብ ነው። አላያችሁ? አንዴ እንኳን እንባ እንዲባለቅስ ማለት ነው መነጋገሪያ ሆነ። እኔን ያገባት አድለሃል፣ እመነኝ እኔን ያገባት አድላል። ማርያምን እምላችሁ እንባዬ ገንዘብ ነው፣ መነጋገሪያ ሆነ። ሁሉም ማወራበት እንዲያለቀሰች ጠላትም ማወራ ወዳጅም ማወራ። ጋይስ አስባችሁታል? አንድ ሰው ቢያለቅስ እኮ በቃ አለቀሰ ተብሎ ተተወ። እኔ አሁን ብዙ ሰዎች አልቅሰው አይቻለሁ፣ ከሰከንድ በኋላ ተረስተዋል። እኔ ቤታስ ሁሉም በቤቱ ከፍቶ ያለቀሰችው ቀንጣ ነው ይላል፣ ግማሾቹም ያለቀሰችው ተናዳ ነው ይላል። ወዳጆች ያለቀሰችው እኮ ስሜታዊ እልህኛ ስለሆነ ነው እኮ። የዋ ሰው ነው የሚያለቅሰው። በዛ በኩል ደግሞ የምታለቅሰው እኮ ምክንያቷ እኔ እነግራቸዋለሁ። ምክንያቱ የምታለቅሰው እኮ ምክንያቷ እኮ ተቃጥላ ቀንታ ነው። መነጋገሪያ ያረኩትን ባይ እኔ ግን ቤታዬ ማለት ነው የማለቅሰው ለምን እንደሆነ ታውቃላችሁ? ይህ ሁሉ የመሰው መውደድ እንዲሰጠኝ የሄድኩበት አባባ ከዳሚው ጋር በአመት አንዴ አልቅሺ መገበሪያ ነው ብሎኝ ነው። እሺ ውዶቼ አስጠንቁላ ነው እንጂ እንዴት ይሄ ሁሉ የሰው ሞዴል ሰጣት ብላችኋል አይደለ? እንዴት ይሄ ሁሉ የሰው ሞዴል ሰጣት አስጠንቁላ ነው ብላችሁኛል አይደል? ትክክል፣ አልተሳሳታችሁም። አባባ ጋር ሄጄ በአመት አንዴ አልቅሺ ይሄ የኔ ግብር ነው አለኝ እና ለዛ ነው ማለቅሰው ውዶቼ። እሺ ሁላችሁም ተሳስታችኋል። ቀንታ ነው ሆደ ባባ ስለሆነች ነው እልከኛ ስለሆነ አይደለም ጋይስ። አባባ ጋር ሄጄ ነው ጋሼ ጋር ሄድኩኝና አልቅሽ ያሉኝ በአመት አንዴ። ሰዎች ድሮ ጥርቁር ዶሮ ይዘው ይሄዳሉ፣ ፍየል ይዘው ይሄዳሉ፣ ወርቅ ይዘው ይሄዳሉ፣ እግር እጣቢ ይጠጣሉ ምናምን። እኔ ደግሞ አልቅሽ አለኝ በአመት አንዴ። ዝም ብለሽ አልቅሽ ህዝቡ መነጋገሪያ ይሆናል አለኝ። እውነትም አባባን አመንኩት፣ አለቀስኩኝ። ሰው ሁሉ መነጋገሪያ ያደረገኝ። ሌላ ምንም የለውም። አባባ ግርማ ጋር ነው የሄድኩት እና ስዘጋው ቱናዬ የመጨረሻ አንዴ ድምጼን ላድርግና ወይ ዘንድሮ ግን ለቱናዬ ነው የጋበዝኳት። ቱናዬ
እኔ ለምን እንደማልወልድና ለምን በአሁን ሰዓት መውለድ እንደማልፈልግና ማግባት እንደማልፈልግ ለምን እንደሆነ ልንገርሽ። ምኞቴ ልንገርሽ፣ ምን አይነት ባል እንደምፈልግ፣ ምን አይነት ትዳር እንደምፈልግ፣ ምን አይነት ከቤተሰቦቼም እንዲደሰቱበት አይነት ትዳር እንደምፈልግና ልጅ መውለድ የምፈልገው ይህንን አዳምጩ ውዴ። ይሄ ሁሉ ሲሟላልኝ ማለት ነው ያኔ አገባለሁ ወልዳለሁ እንጂ ወልጄ አባቴ ቤት ልጆቼን አስቀምጬ ኢትዮጵያ አልሄድም። ወልጄ አባቴ ቤት ልጆቼን እያስቀመጥኩኝ ባሌና እኔ እየተጣላን አንተ ውሰድ አንቺ ውሰድ የሚል ትዳር አልፈልግም። እኔ የምፈልገው እንደዚች ነው። እንደዚችው ስሚ እንደዚች የሚል ወንድ ነው የምፈልገው። ልጆቹን ትውሰድልኝ በህግ ተካስሻለሁኝ አያታቸው ጥላቻ አለባት ለኔ የሚል ትዳር አልፈልግም። እንደዚች ነው የምፈልገው። አዳምጪ ውዴ፣ አዳምጪ ቱናዬ አዳምጪ። እንደዚህ አይነት ነው የምወደው ጋይስ። እንደዚህ አይነት ነው የምወደው። አዳምጪ ውዴ፣ አዳምጪ። እንደዚህ የታሰረገላ እናት አባት ሰምቶት ቀን ተቆርጦ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይት ተኩሼ ካለሽበት ገስግሼ ደርሼ እጅ መንሻ ጥሎሽ አቅርብና የእናትሽንም ጉልበት እስምና ተነጩ ፈረሴ ላይ ቆሜ እስክስቴን ቆንጆ በጎጆ እስክስቴን አበባ ድግስ ነው ጨዋታ እስክስታ ነው ድግስ ነው ዛሬ ፋሲካ ነው ድግስ ነው ጨዋታ እስክስታ ነው ድግስ ነው ዛሬ ፋሲካ ነው ጨዋታ እስክስታ ነው ዛሬ ፋሲካ ነው ጨዋታ እስክስታ ነው። የመጨረሻ ሸይ ነው። እሺ እንዲህ አይነት ትዳር ስለምፈልግ ነው። ካልሆነ ቆማችሁ ቅሩ። ቆም ያስቀረኝ በስማ እንደዚህ አይነት ወንድ ቁፍጥን ያለ ወንድ መጥቶ ለቤተሰቦቼ ጉልበት ስሙ አክብሮ ቤተሰቦቼ ተቀብለው እንዲህ አይነት ትዳር ካልሆነ ቆሜ ልቀር። ልጅ ወልጄ ሲንግል ማም ሆኜ ልጆቼን አንዱን ኢትዮጵያ አንዱን ጅቡቲ ሸኝቼ አንዱን ምናምን ሸኝቼ ወይም ደግሞ ልጆቼን አባቴ ጋር ጥዬ ከመሄድ አሉለድ። ቴንክ ዩ ማሪ ሲሞላልኝ ወልዳኑ እኔ ገና ነኝ። እኔ የልጅሽ እድሜ እኩያ ነኝ ውዴ። 3 ልጅ አለሽ፣ የሶስቱ ልጆችሽ እድሜ እኩያ ነኝ። በጊዜ ይመጣል እንጂ እኔማ ፈልፍያ አባቴ ላይ አልጥልም። እሺ ቴንክ ዩ እና ጨርሰናል። የቱናይም መንበሩ ጋይስ ዘግተነዋል። ዛሬ ወጣው ለሊቱ ሙሉ እየጠጣች ስትሳደብ ነው የምትውለው እየከረፋች። እኔ ግን አንድ ነገር እንዳረግሽ የምፈልገው የመጨረሻው ልንገርሽ ቱናይ፣ የመጨረሻው ልንገርሽ የኔ ምኞቴ ማለት ነው። ከጭንቅላትሽ ከመቆጣጠር በላይ ቀጣይም ይተከተላል። ከጭንቅላትሽ ከመቆጣጠርሽ እንዴት ነው የሚባለው? ጭንቅላትሽ መቆጣጠር አቅቶሽ ማለት ነው ከአፍሽ ካካ የሚል ወሬ እያወጣሽ ማህበረሰቡ አሁንስ በቃ ውጭልን። ኧረ በስመ አብ ገማ ቲክቶኩ ሀቡ አራጊቢ እንጫወት እንደዚህ አፍንጫቸውን ይዘው ገማ ቲክቶኩ እንድትባይ ነው ማድረግ የምፈልገው። እኔ በሙድ በዘፈን በምን እያረኩኝ እለጠልጥሻለሁ። እኔ ፍቅር ሀቡነት እንደዛ ነው ማደርግሽ። እሺ ቱናዬ ማርያም እንደዛ ነው ማድረግሽ። ሌላ ምንም አይደለም። አፍንጫቸውን ይዘው እንዲህ መርዝሽን እንድትተፊ ካካሽን ከወደሽ ውስጥ ያለውን እንድታወጪ ነው የምፈልገው። ፉቅ አለ ምድር ለሰማይ ዛሬ እንዲህ ተናግሬሻለሁ። ጭንቅላትሽ እኔ አንድ ጊፍት ስለሰጠው ነው ያሳበድኩሽን። መቆጣጠር ያቅትሻል። መቆጣጠር ጭንቅላትሽ መቆጣጠር ያቅትሻል። ከዛ በኋላ ሳምንቱ ሙሉ ነው ማስጮሽ እንደውሻ። እኔ ሳምንቱ ሙሉ አልነካሽም። አህያ በሳምንት አንዴ ዱላ መቅመስ አለበት። በሳምንት አንዴ አቀምስሻለሁ ዝም ብዬ። ምሰራው ከሌለ ከደበረኝ ቱናዬ ቤት ጠቅ አረግሻለሁ። አሁን ሸምን እንዴት ጠቅ እንደማረጋት ተቀርሽ። እኔ ትናንትና ሸም ስትሰድበኝ ነው ያለችው። ስትሳደብ አለች። ምንም አላልኩም ውዶቼ። መኒቶክ ነው ያልኩት። በቃ ሄድኩኝ። እየተጫወተች ነበረ። አንድ ጊፍት ፑሽ አደረኩ ለሰው 1 ሰዓት ተኩል የሚያክል ነገር ስትጮህ አደረች። በቃ ምን አጨቃጨቀኝ? እኔ እንትና በዚህ ወጣ እንትና እንትን ብላ ከእንትና ጋር እንትን ብላ አልልም ጋይስ። በቃ ቀኑ ሙሉ ስትሰድበኝ ዋለች። ምንም
ምንም አላልኩ። ማታ ላይ እልፍስል አየኋት ጌም እየተጫወተኝ ነው። ለአንዱ አፑሽ ሳረግ በሰርጀሪ አልቀጣም። 1 ሰዓት ተኩል ሙሉ በሰርጀሪ አልቀጣም። አልፈልግም እኔ ጥላቻ የለኝም። ባርኮን ይሙት እንትና ይሙት እንደለኝ ብላ 1 ሰዓት ተኩል ፈታ ብዬባት መቅዲ ይወድሻለሁ ደህና ደሪ ብዬ ወጣ እየሳኩኝ